ሰላም ጤና ይስጥልን እንደምን ከርማችኋል? እንደገና በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ የምናየው ስለ ስራ መጠየቂያ ነው። ይህ እዚህ ጋር የምታዩት የዌብሳይት ገጽ የጊዜ ሶፍትዌር ዌብሳይት ገጽ ነው። ብዙ መረጃዎችን ታገኙበታላችሁ። በአማርኛና በእንግሊዝኛ የተዘጋጀ ነው። ስለዚህ ገብታችሁ ስለ ሶፍትዌሮቻችን መረጃ ብትፈልጉ ገብታችሁ እዚህ ጊዜ GZIIE.com ላይ ገብታችሁ ሙሉ መረጃ ታገኛላችሁ። እሺ ወደ ውስጥ እንግባና የስራ መጠየቂያንና ማዘዣን በተመለከተ ያለውን ሂደት እንመለከታለን። አሁን የምገባው እንደ ሰራተኛ ነው። ስለዚህ በመጀመሪያ ቋንቋውን መለወጥ እፈልጋለሁ። በአማርኛ ቋንቋ እናድርገውና የሰራተኛ መግቢያውን በመንካት ወደ ውስጥ ገባለሁ። እንደተለመደው የምጠቀመው የቴስት ኢምፕሎይ ዩዘርን ነው የምጠቀመው። ስለ ሎጊን በተመለከተ የተሰሩ ቪዲዮዎች አሉ። እሱም ቪዲዮዎች ተመልክታችሁ እንዴት አድርጎ እዚህ ጋር የሚመጡትን አንዳንድ የቫሊዴሽን ወይ ደግሞ ለመግባት እንዴት እንደሚያስፈልግ የይለፍ ቃል እንዲሁም የሚላከውን የቱ ፋክተር አውተንቲኬሽን ስፔሻል የሆነ ኮድ በኢሜል የሚደርሰውን በተመለከተ የተገለጸበታል። እሱን ቪዲዮን ተመለከቱ ጋብዛለሁ። ነገር ግን አሁን ያለኝን ዩዘር ኔም ተጠቅሜ ያለው ፓስወርድን ማስገብቻለሁ። ይግቡ የሚለውን ተጭኜ ወደ ውስጥ ገባለሁ ማለት ነው። እሺ የማረጋገጫ ኮዱ በተገኘው የኢሜል አድራሻ ተልኳል ይላል። ኢሜልን ቼክ አረጋለሁ። እሺ ኢሜል ላይ መጥቶልኛል ኮዱ። ያንን ኮድ ቁጥሩን አስገባለሁኝ። ከዛ ማረጋግጠውና ወደ ውስጥ ይግባ የሚለውን ስነካ ወደ ውስጥ ይዞኝ ይገባል ማለት ነው። እሺ እንግዲህ ተግባሮችና ይሄ ተግባሮች የሚለው ወይ ደግሞ በእንግሊዘኛው እዚህ ጋር ወደ እንግሊዘኛ ቋንቋ እለውጠዋለሁ። ታስክስ ወይ ደግሞ ማዘዣም ሊባል ይቻላል። እንግዲህ እዚህ ገጽ ላይ ሲገባ የተለያዩ በድርጅት ውስጥ የሚጠየቁና ለስራ ግንኙነት አንደኛው ሰራተኛ ከሌላኛው ሰራተኛ፣ አንደኛው ዲፓርትመንት ከሌላኛው ዲፓርትመንት ስራን በመጠየቅ የስራውን ሂደት እርስ በርስ ተነጋግሮ የተለየ ሰነድን በማያያዝ ታሪካዊ ምልልሶችን አስቀምጦ ስራዎችን ለማቀላጠፍና ለመዝጋት የሚያስችል ነው። ስለዚህ ለምሳሌ እዚህ ጋር አንድ ቀደም ብዬ የጀመርኩት የስራ ማዘዣ አለ። ለምሳሌ እንደገና ሌላ ተጨማሪ እንደገና ሌላ ተጨማሪ አንድ ሌላ የስራ ማዘዣ በአማርኛ ልጻፍና እናስገባለን አብረን ሁኔታውን ለማየት። እሺ አዲስ ማዘዣ ለማስገባት አዲስ ተግባር፣ ከዛ በኋላ እቃ ቆጠራ ብዬ እሰጠዋለሁ። ይሄ አዲስ ትዕዛዝ ነው። ከዛ ዝርዝር ትዕዛዙን አስገባለሁኝ። የሚለው ከዚህ ቀጥሎ የተዘረዘሩትን እቃዎች ተቆጥረው ለአመታዊ ዘገባ ይቅረቡ ነው የሚለው እና መቁጠር የሚፈለገው ኮምፒውተሮች ነው እንዲቆጠሩ በዚህ ትዕዛዝ ላይ የሚታዘዘው። እንግዲህ ይህንን መምሪያዎች ወይ ዲፓርትመንቶችን ደግሞ እንዳስፈላጊነቱ ድርጅቱ እንዳለው የዲፓርትመንት ብዛት አንዱን ወይ ሁሉንም መጥቀስ ይቻላል። ይሄ ታስክ ለሁሉም አንድ ላይ እንዲደርሳቸው ይሆናል ማለት ነው በሚገቡበት ጊዜ እዚህ ፖርታል ላይ። እንዲሁም አስፈላጊ ከሆነ አንድ ወይ አንድ ሰራተኛ በዚህ ጉዳይ ላይ እንዲሳተፍ ወይ ስራውን እንዲወስድ አሳይን ማድረግ ይቻላል። እንዲሁም በኢትዮጵያ ካላንደር ቀኑን መምረጥ ይቻላል። ለምሳሌ ይሄኛው የመጀመሪያው ቀን ከመቼ ጀምሮ ስራው እንዲሰራ የሚፈለገው፣ ለምሳሌ በሚቀጥለው ወር ከሆነ ከሐምሌ 1 ጀምሮ እስከ ከሐምሌ 1 ከሌሊቱ 6 ሰዓት ማለት እንችላለን እስከ ሐምሌ 30
ድረስ ቆጠራ እንዲካሄድ ከተፈለገ ይህንኑ እንደዚህ አድርጎ ሌላ ተጨማሪ ትዕዛዝ የሰጠው ሰው ካለ እዚህ ጋር ማስገባት ይቻላል። ለጊዜው የለንም። ስለዚህ በዚህ አይነት ሁኔታ የስራ ማዘዣውን እንፈጥራለን ማለት ነው። ስለዚህ ይህንን ተግባር እንዲሰራ አስቀመጥኩት ማለት ነው። አሁን ይሄ የእቃ ቆጠራ ይላል። እዚህ ጋር እንደምታዩት አዲስ ብሎ መጥቷል። አሁን ይህንን የስራ ትዕዛዝ ስራውን ለማከናወን አንድ ሰራተኛ ወደዚህ ወደ ውስጥ ይከፍተውና በውስጡ እዚህ ጋር የእንቅስቃሴ ማስታወሻ መጨመር ይችላል ማለት ነው። ይሄ እንቅስቃሴ ማስታወሻ ቴክስት ሊሆን ይችላል። ለምሳሌ በአማርኛም ወይ በእንግሊዘኛ ሊሆን ይችላል። ለምሳሌ በእንግሊዘኛ እናድርገው። እንግዲህ ሁለቱንም ቋንቋ ይዛል እና እሺ ኦኬ አይ ዊል ወርክ ኦን ኢት አልኩኝ። ሂደቱን በሂደት ላይ ነው እለዋለሁኝ። እየተሰራ ነው፣ ምክንያቱም ስራው ደርሶኛል። ከዛ በኋላ እንደምፈልገው አስፈላጊ ከሆነ እሺ ከዛ ለምሳሌ ፒክቸር ማያያዝ እንኳን ቢያስፈልግ እዚህ ጋር ፒክቸሮችን ማምጣት የሚቻልበት ሁኔታ ነው ያለው። ስለዚህ ነገር ግን ለምሳሌ አንድ ፒክቸር ለምሳሌ እናያይዝ ዝም ብለን የአዲዳስ ወይ ደግሞ ሌላ አንድ ፎቶ ዝም ብለን ለማያያዝ እንሞክር። እሺ አንድ ፎቶ ዝም ልምረጥ። ስለዚህ ተግባሩ ይጨመር የሚለውን ስነካ ቀጥታ እዚህ ጋር ሌላ አንድ ጽሁፍ፣ ይሄ እዚህ ጋር የተጻፈው ጽሁፍ እዚህ ጋር ቀኑን አስመልክቶ ይገባል ማለት ነው። በተለይ እዚህ ጋር ያለው አሁን ያለሁበትን የጂፒኤስ መገናኛ ብቻ ሪፖርት አድርግ የሚለው አማራጭ አለ። ይሄ ለድራይቨሮች እና አንዳንድ ዴሊቨሪ ለሚሰሩ ያሉበትን ቦታ የስራውን ሂደት በተመለከተ አፕዴት ማድረግ ቢያስፈልጋቸው ይህንን በመንካት እዚህ ጋር ዳታ ያስገባሉ። በክፍላቸው ያለ አለቃ የት ጋር እንዳሉ ማየት ይችላል ማለት ነው። እሱንም እናየዋለን። በመጀመሪያ ይህንን ኢንፎርሜሽን እዚህ ጋር የጻፍነውን እናስገባ። እዚህ ጋር ይህን ክሊክስ አድርገው ተግባሩ ተጨምሯል ይላል። እሺ እዚህ ጋር እንደምታዩት ፎቶም ገብቷል፣ እንዲሁም የተጻፈውን ጽሁፍ ገብቷል። ዝርዝሩን ማየት ካስፈለገ እንደዚህ አድርጎ ማየት ይቻላል። የቀረበ ፎቶ ካለ ፎቶውን እንደዚህ ማየት ይቻላል። እዚህ ጋር የሚገባው ለምሳሌ ሌላ አይነት ፒክቸር ከሆነ ለምሳሌ የስራ ፒክቸር ቢሆን ይህንን ለምሳሌ እናድርገውና እንደገና በሂደት ላይ ነው ብዬ ሌላ እንደገና አስገባለሁ። እዚህ ጋር ገባ። ይሄ ለምሳሌ እንደምታዩት የስራ እንቅስቃሴ ኮንስትራክሽን ሊሆን ይችላል፣ መግባት ይችላል ማለት ነው። የግለሰብ ፎቶ መሆን የለበትም። እሱን እንድታውቁት ነው። እንዲሁም ቀኑን፣ ሰዓቱን የገባበትን በኢትዮጵያ ሰዓት አቆጣጠር ይመዘግባል ማለት ነው። ለምሳሌ ድራይቨር ከሆነ እያንዳንዱን ያለበትን አድራሻ ለማሳወቅ ሌላ ምንም መጨመር አያስፈልገውም። ይህንን ብቻ ሲነካ ያው አላው ይላል። የጂፒኤስ አውቶራይዜሽን ነው የምትሰጡት። በስልካችሁ ላይ ከሆነ በቀላሉ እሱን አላው ጂፒኤስ ትሉታላችሁ። ስለዚህ በዛ አይነት ሁኔታ አሁን የሶስተኛው ገብቷል። እዚህ ጋር ፈቃደ ስላሴ ሪፖርትድ ከረንት ጂፒኤስ ሎኬሽን ይላል። ይሄ የተቀመጠ ጽሁፍ ነው። ዝርዝሩን ማየት ይቻላል፣ የት ጋር እንዳለ እንዲሁም በቀጥታ መመልከት ይቻላል። እንዲሁም ካርታ ላይም ደግሞ ማየት ካስፈለገ በጂፒኤስ ካርታ ላይም አምጥቶ ሊያሳይ ይችላል ያለበትን ሎኬሽን ማለት ነው። ይህ
ይህ ሂደት ለሚፈልገው ዲፓርትመንት በተለያየ ስታቲስቲክስ ይታያል። እዚህ ጋር እንደምታዩት ጠቅላላ፣ ክፍት እና አዲስ፣ በሂደት ላይ ያለ በሚል እዚህ ጋር የተዘረዘሩትን የስራ መጠየቂያዎች ሂደት ባላቸው የስራ ሁኔታ እርከን በምን ደረጃ ላይ እንዳሉ ቆጥሮ ማሳየት የሚችልበት ነው። እንዲሁም በዋናው ሰሌዳ ላይም ሲመጣ እዚህም ጋር እንደዚሁ ቆጥሮ ያሳያል። ስለዚህ ሰራተኞች የትም ቦታ ላይ ሳይሄዱ ማናቸውንም ተግባሮች ከዚህ ጋር ሆነው ማየትና መቁጠር እንዲሁም ያላቸውን የስራ ብዛት መቆጣጠርና ስራቸውን በአግባቡ መቀጠል የሚያስችላቸውን ሂደት የሚያሳልጥ ጥሩ የሆነ የታስክ ማኔጅመንት ነው። እንግዲህ እያንዳንዱ ሰራተኛ ይሄኛውን በሂደት ላይ የሆነውን ስራው ሲጠናቀቅ በተለይ ይህንን ስታተሱን በመለወጥ የሚዘጋም ከሆነ እዚህ ጋር መልእክቱን አስገብቶ መዝጋት ይችላል። በዛ አይነት ሁኔታ ስራው ሊጠናቀቅ ይችላል ማለት ነው። በተለይ ደግሞ እዚህ ጋር ለምሳሌ የስራ ሂደትን መከታተያ፣ ይሄም ከዚህኛው ከጂፒኤሱ ጋር ሌላ አንድ አማራጭ ሆኖ የመጣ ነው። ይሄኛው አንድ የጂፒኤስ ሎኬሽኑን ሲያመለክት፣ ይሄኛው ግን በሂደት ላይ ያለ፣ ለምሳሌ ድራይቨሩ ከአንድ ቢሮ ላይ ሲነሳ ይህንን ያስጀምራል በዚህ በተን። ከዛ በኋላ ስራውን ሲጨርስ ጂፒኤስ ሎኬሽኑን ትራክ ያደርጋል። እዚህ ጋር እንደምታዩት ትራክ እያረኩኝ ነው ይላል። ከዛ በኋላ ልክ ስራውን በጨረሰ ሰዓት የጀመረበትን ሰዓት እዚህ ጋር ሎግ ያደርጋል፣ ጽፎ ያስቀምጣል። ልክ ሰራተኛው ሲጨርስ ይህንን ይነካል። ስለዚህ በምን ሰዓት የት ቦታ እቃው ዴሊቨር እንደተደረገ ማየት ይቻላል ማለት ነው። በተለይ የማፑን እና የሌሎቹንም የማፕ ሎኬሽኑንም እዚህ ጋር ገብቶ በትክክለኛው መንገድ ማየት ይችላል ማለት ነው። በዛ አይነት ሁኔታ ለምሳሌ አሁን ይህንን ጂፒኤሱን ባቆም ሌላ ተጨማሪ አንድ ዳታ ይገባል ማለት ነው። ስለዚህ እዚህ ጋር አንድ ዳታ ገባ በአማርኛ ቋንቋ፣ እንዲሁም ያው ይሄ ከሲስተሙ ጋር የመጣ ከጂፒኤስ ትራኪንግ ጋር የመጣ ኢንፎርሜሽን እንደሆነ በዛ አይነት ሁኔታ ይገባል። እንግዲህ ይህንን መረጃ አንድን ስራ ለማሳለጥ በሚፈለግበት ጊዜ መጠቀም ይቻላል። ተጨማሪ ትኬቶችን ክሬት ማድረግ ይቻላል። እንዲሁም ተዛማጅ ተግባራትን ለምሳሌ ይሄ ስራ ሲጠናቀቅ እና ከተዘጋ በኋላ መክፈት ስለማይቻል ሌላ ከዚህ ጋር ተያያዥ የሆነ ስራ ካለ እዚህ ጋር ተያያዥ ተግባራትን በመፍጠር ይሄኛውና አዲስ የሚፈጠረው ሌላኛው ትኬት ተያይዘው እንዲሄዱ እና የትኬቱን የከፈተ ሰው የሁለቱን ስራ አንድ ቦታ ላይ በማግኘት ሂደቶችን፣ ታሪካዊ የሆኑ ሂደቶችን የአንድን ስራ እንቅስቃሴ ማየት ይችላል ማለት ነው። በተለይ ተግባራት ላይ ሲመጣ የተለያዩ ህትመቶችና ኤክስፖርት ማድረጊያ የኤክሴል እና ሲኤስቪዎች አሉ። እያንዳንዱን ይህንን የተግባራት ወይ የስራዎችን እንቅስቃሴ ማተም የሚቻልበት ሁኔታ አለ። እንዲሁም በአስተዳደር በኩል ደግሞ የተሰረዙ ካሉ እዚህ ጋር ይህንን በመንካት ማግኘት ይቻላል ማለት ነው። እንግዲህ ከዛ በተረፈ ያሉት ዳታዎች እየበዙ በሚሄዱበት ሰዓት ይሄ የመፈለጊያ ፎርም በተለያየ ሁኔታ ያሉትን ሂደቶች ለምሳሌ አዲስ የሆኑትን ብቻ መርጦ ለማውጣት ሲያስፈልግ እንደዚህ ይህንን ፎርም በመጠቀም ያሉትን ሰነዶች በቀላሉ ለማየት የሚያስችል ይሆናል ማለት ነው። የተዘጋ ካለ አንድን የተዘጋ ያለን፣ ስለዚህ ይሄ እንዲሁም በሂደት ላይ ያለውን ብናይ አንድ ነው በሂደት ላይ ያለን፣ የተጠናቀቀ ሁለት ነው ያለን ግን አልተዘጋም ትኬቱ ገና፣ ኦፕን የሆነ ምንም የለንም። ስለዚህ በእንደዚህ አይነት ሁኔታ መረጃዎችን በቀላሉ በማየት ለህትመትም እንዲበቃል በማድረግ ለምሳሌ ይህን ማተም ቢያስፈልግ በዚህ አይነት መንገድ ለህትመት ሊዘጋጅ ይችላል ማለት ነው።
እንግዲህ ከሞላ ጎደል የስራ ተግባራት ይህንን ይመስላል። ይሄ የመጀመሪያው ቨርዥናችን ላይ የወጣ ነው። በቀጣይነት ደግሞ ተጨማሪ ፊቸሮችን ይዞ ይወጣል። እሱን በሌሎች ቪዲዮዎችም እናጋራችኋለን ማለት ነው። በተለይ እዚህ ጋር ሳልጠቅሰው ማለፍ የማልፈልገው ይሄ በወር ውስጥ የተጠናቀቁ ስራዎችን የስራ ተግባራትን አሃዝ የሚገልጽ ነው። ለምሳሌ ሰኔ ላይ 2 አለ። እዚህ መጋቢት ላይ 7 ነበረ። እንዲሁም የካቲት ላይ 1፣ ጥር ላይ 3 ነበረ እና በአመት ውስጥ ምን ያህል ተግባራት እንደተጠናቀቁ በዲፓርትመንት የሚሆን ጠቅላላ የድርጅት ይዘት ውስጥ ማየት ይቻላል ማለት ነው። ይሄ እንግዲህ የሰራተኛ እይታ ነው። የድርጅት እይታ ደግሞ እንደ ድርጅት ኃላፊ ደግሞ ሲገባና እንደ ዲፓርትመንት ኃላፊ ሲገባ የተለየ እይታ ነው ያለው። ነገር ግን ይሄ ዛሬ ያየነው የሰራተኛን እይታ በተመለከተ ሰራተኛ ምን ሊያይ ይችላል፣ ምን ሊሰራ ይችላል፣ በዚህ የተግባሮች የስራዎች ዝርዝር ውስጥ ያለውን ነገር ተመልክተናል። በሌላ ቪዲዮ ደግሞ የሌሎቹን የዲፓርትመንቶችና በኃላፊነት ቦታ ያሉትን እንዴት አይነት እይታ እንደሚኖራቸው የምናይበት ይሆናል። መልካም ጊዜ።